አዲያ ማድነው ባላለሁኝ ሆፕ ፎር ጀስቲስ ውስጥ ሶሻል ወርከር ነኝ ገና ከበር ስገባ የልጆቹ ሳቅ ሲስተር ብለው ነው የሚቀበሉና ልክ እዛ ስገባ ሁሉም ነገር ደስተኛ ሆኜ እንድጀምር ያደርገኛል በህይወት ፌር እንዳልሆነች ነው የሚሰማኝ ሁሌ ቢያንስ እነዚህ ልጆች በመችለው መጠን መርዳት ስለምፈልግ እሱ እዚህ ላይ ያቆይቶኛል ከኛ ደግሞ በቃ ምን ሰጣቸው ይሄ ሳይኮሶሻል ሰፖርት አለ አይደለ ካውንስሊንግ በግሩፕ እንዲያወሩ እናደርጋለን ለየብቻ እናናግራቸዋለን አሻንጉሊቶችን በመጠቀም ከህግ ጋር የተገናኘውን ግን ቀጠሮ ሲኖራቸው እንወስዳለን ማንኛውም ማድረግ ያለብን ነገር እናደርጋለን ጭንቀቱ በጣም ከባድ ነው ግን አብሮኝ የሚሰሩትን በዛው በተመሳሳይ መንገድ ስለሆነ የሚያልፉት ከነሱ ጋር እናወራለን አንዳንዴ ሻይ እንጠጣለን ከዛ በጣም ያለፉ ደግሞ ኬዞች ሲሆኑ ታሪካቸውን ላይክ ከቢሮ እንደወጣን ከበር እንደወጣን ምን ረሳው ታሪክ አይደለምና ከቤተሰብም ጋር ዲስከስ እናደርጋለን በእንደዚህ አይነት መልክ ለመቋቋም ሞክራለሁኝ አንድ ማስታወሰው የ10 አመት ልጅ ነች ከደቡብ ኢትዮጵያ ነበር የመጣችውና ልጅ ወደ መንከባከብና አጠቃላይ የቤት ስራውን እንድትሰራ ትደረጋለች ማለት ነው አንድ ቀን ግን ይሄ ነገር በጣም ይብስና የህፃኑን የዚህ የምትጠብቀውን ህፃን የሱን ልጅ ምግብ በላሽ ብላ በጋለ ከሰል እጇን ታቃጥላታለች ማለት ነው ይቅርታ ነገ ልጆቻችን ማጋ እንደሚሆኑ አናቅ እድለኛ ከሆኑ ወላጆቻቸው እጅ ያድጋሉ እድለኛ ካልሆኑ ደግሞ ለእንደዚህ አይነት ነገሮች ይጋለጣሉ ሰዎች ደግሞ ጥቃትን ችግር የለውም ብለው እንትን ማለት የለባቸውም ጥቃት ነው በጣም አስቸጋሪ ነው ነገሮቹን አንዳንዴ ተስፋ መስጠትም ለልጆቹ በጣም ከባድ ነው ምክንያቱም መረጃዎች ይጣፋሉ ምስክሮች እሺ ካሉ በኋላ ቃላቸውን ይቀይራሉ ህጎቻችን ጠበቅ ማለት አለባቸው ማንኛውም እንደዚህ አይነት ነገር ሲያዩ ለፖሊስ ወይም እንደዚህ ለህግ አካል ቢያሳውቁ ልጆቹም ማግኘት ያለባቸው ድጋፍ እንዲያገኙ ማድረግ እንችላለን